ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ ሁላችሁም በያላችሁበት። እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰሞኑን ጠፍቻለሁ። ያው እንደምታውቁኝ ዩቲዩብ ላይ የጠፋሁበት ምክንያት ደግሞ ያው ሰፖርት የሚያደርገኝ ስለሌለ ነው። እስኪ ላይክ አርጉት፣ ላይክ አርጋችሁ ጀምሩ። የአዲስ የሆናችሁ ምንም ከመልካምነት ጥሩ ነገር ነው የሚገኘው። ሰብስክራይብ አርጉኝ፣ አትለፉኝ። እና ዛሬ በአዲስ ሀሳብ መጥቻለሁ። ያው ትዕግስትን የምታውቁኝ ትዕግስት ነኝ፣ የማታውቁኝም ትዕግስት ነኝ። አረብ ሀገር 18 ዓመት የኖርኩ ማለት ነው። ምናልባት ለአዳዲሶቹ በልምድ ነው ይበልጣቸዋለሁ ማለት ነው። አረብ ሀገር በጣም ረጅም ጊዜ ነው ያጠፋሁት እና እኛ አረብ ሀገር የምንሰራ ሴቶች በጣም እንትን በዝቶብናል። ሳክስ 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 ነው የሚባለው በአራዳ ቋንቋ። ይሄ ምንድን ነው? ሁሉም እየደረሰ ማለት የመጣ ሁሉ እኛን እንትን ነው እያደረገ ነው፣ ጠቅ እያደረገ ነው መነሳት የሚፈልገው ማለት ነው። አትውደዱ። ይህን የእንትን ምንድን ነው የለቅሶ ንግግር፣ የማዳም ቅመም፣ የአረብ ሀገሯ እህቴ ምናምን ስልችት ያለኝ ቁም ነገር ስልችት ያለኝ እንደዚህ አይነት ድምፆች ናቸው በጣም የሚያስጠሉኝ ማለት ነው። በዘፈኑም ቲክቶክ ላይማ በቃ የትም ያለው ከሰሜኑም ከደቡብ አንቋሾም ሆነ አቆለማምጦም ሆነ አሞጋግሶ ማደግ የሚፈልገው በእኛ ነው። እና እኛ ደግሞ ያው እየሮጥን የኮረኮሩን ያክል ይሰማናል። ያው ለእንትናችን ችግራችንን እየሮጥን ላይክ ኮሜንት ምናምን 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 እናደርግላቸዋለን። በቃ ዞር አሉ፣ አያስታውሱትም ሁላ እንደ ስራ ነው የያዙት። እና በምን የተነሳ መሰላችሁ? የሆነ ቪዲዮ አጭር ቪዲዮ ለቀቅ ያለው ሰሞኑን ቴዲ ሙዚቃ አውጧል እና ማሪማ ሚል ሙዚቃ ነው ያወጣው። እንግዲህ ንጉስ ይሉታል። እኔ እንኳን ንጉስ አንድ አምላክ ነው፣ የምድር ደግሞ ያው ፈጣሪ ሾመው እንዲያስተዳድርን አንድ ንጉስም ያን የሀገር መሪ ያለ ሌላ የለም ንጉስ። እውነት ለመናገር ግን ድሮ ዘፈኖቹን ልጁን ማለት እሰማቸዋለሁ፣ ወዳቸዋለሁ። ከኤፍሬም ቀጥሎ እሱ ዘፈኑ ላይ ችግር የለብኝም እኔ እና ምንድነው የሰሞኑ ምንድነው ወጀቡ ላይ ግን የለሁበትም። አንዲት ልጅ እውነት ለመናገር የእሷን ሀሳቤን ስለተናገረችልኝ ቲክቶክ ላይ የሆነች ሙስሊም ልጅ ናት። በሳል አስተያየቶችን በመስጠት ነው የምታወቀው እና ስሟን አላውቀው። የኔን ሀሳብ ነው የተናገረችልኝ እና በጣም እንወሰዳለን። ከዛ በላይ ነን እኛ ከዛ በላይ ነን፣ ከዘፈንም በላይ ነን። ለእነሱም ማዳመቂያ ነው የምንሆናቸው እውነት ለመናገር እንዲሁም ማዳመቂያ በቃ መነሻ ነው የምንሆንላቸው። ግር ተብሎ አሁን እዛ እንትኑ ላይ ያየሁት ቪዲዮ ላይ ማለት ነው በጣም ብዙ ሱፐር ቴንክስ ምን አለበት እንትኑ ላይ ማለት ነው። ያገኘ የለፋበት ነው። ፈጣሪ ደግሞ የሰው መውደድ ሞገስን ሰጥቶታል፣ ያደርግለት። ይሄ መታደል ነው፣ መታደል ነው እውነት ለመናገር እና ምን ብዬ ነው፣ ግማሾቹ ያለቅሳሉ እየሰሙ፣ ግማሾቹ ምን ልትሆኑ ፈልጋችሁ ምን ሆናችሁ ነው እንዴ? እኛን እኮ ይሄን ስደትን ማለት ነው አቆልለው የሆነ ሰማይ አድርሰው እንትን ስለወሩት ነው እንጂ ኢትዮጵያ ውስጥም ሆነን ታሽተን፣ በተለይ ገጠር ተወልደን ያደግን ደግሞ ገና በልጅነታችን ጡት እንትን በስርዓቱ ሳንጨርስ ታሽተን ከከብት ጋር እረኛ ዝናብ ላያችን ላይ ወርዶ ተንጨቅቀን ነው የምናድገው ማለት በስራ ታሽተን ማለት ነው። ስለፋውለን ጥሩ ምግብ ጥሩ ሻወር እንኳን ወስደን እንደዛው ነን ማለት ነው። ከዛ ደግሞ መጠን ከተማ እንዲሁ እያንዳንዱን ሰልበ ስንፈትግ በእጃችን በምንም ታሽተን ብቻ ስራውን ተው ታሽተን ነው የምንኖረው። እንደዛ ሆኖ ጠብ አይልም። እዚህ ግን መጠን ማለት ነው ቤተሰብ እንረዳለን። እኛ ያው ጭንቅላታችን ንክ ነው እንጂ እዚህ ከመጣን በኋላ ለከሌ ለከሌ ማለት እናብዛለን፣ ገንዘብ አንቆጥብም። ቤተሰብ እንረዳለን፣ ራሳችን ለውጣለን። ጥሩ አድቫንቴጅ አለው ማለት ነው። እኔ እንግሊዘኛን ጨመርኳት እንዴ! ሰሞኑን እንግሊዘኛ ለመልመድ እየሞከርኩ ነው። ለዛ ነው ጣል ካላረጉ እንግሊዘኛ ዩቲዩብ ላይ አይታይም ተብሎ ነው ማለት ነው። ይቅር በሉኝ። እንግሊዘኛ በእግሩ ሊሄድ ነው እና ምን ልላችሁ ፈልጌ ነው፣ እናንተ ሁሉ አይንዳችሁ በእንትን ማለት የሆነ በኮረኮሯችሁ ቁጥር አታልቅሱ እንዴ! እዛ ካሉት በላይ እኛ ነን ጀግኖች። እዛ ከሚለዝኑት ኢትዮጵያ ውስጥ ነው የአረብ ሀገሯ እህቴ፣ የአረብ ሀገሯ ስደተኛ
ምናምን ምናምን እያሉ ከሚኮረኩሩት በላይ እውነት እኛ ነን ጎበዞች፣ እኛ ነን ጎበዞች፣ እኛ ነን ጎበዞች። ምክንያቱም ካወቅንበት እኛ ነን ጎበዞች። ሁሉም እዛ ምንድነው አውሮፓም ያለው አሜሪካም ያለው እኛን ነው አታክ አድርጎ እንትን የሚለው ማለት ነው የሚነሳው። እና በተናገሩ ቁጥር እየሮጣችሁ አትሂዱ፣ ፎከስ አድርጉ በስራችሁ ላይ ማለት ነው። ማለቴ አትሸበሩ ብዬ ነው። የሚያለቅስም አለ መሪማ የሚለውን እየሰማ የሆነ እንትን ፎቶ እየለጠፈ የሚጨልል አለ። እኔ ግን እውነት ለመናገር ሙዚቃውን አልሰማሁም። ብቻ መሪማ የሚለው ላይ አንድ የመን ሀገር ነው የምኖረው ምናምን ጸልይልኝ ብላ ኮሜንት ጽፋለች ሲሉ እሷን ለማየት ገብቼ ነበር እንጂ ማንም በእኔ እንዲነግድብኝ አልፈልግም። ሲጀመር እኔ የማዳም ቅመም አይደለሁም፣ የራሴ የህይወት ቅመም ነኝ። ፈጣሪ እዚህ ፈቅዶልኝ ይሄ እንግዲህ መክሌቴ ሆኖ እዚህ ሀገር ላይ ተገኝቻለሁ። የትም ብሆን ያው ለፍቼ ነው የማድረው። እዛም ያለው ኢትዮጵያ ውስጥም ያለው ጥሩ ነው የሚኖረው። የራሱ እንኳ ቢያንስ አገቶ ትዳር መስርቶ ያለው ጠዋት ተነስቶ ከልጆቹ ጋር እየተንጫጫ ትምህርት ቤት አድርሶ ከዛ ተመልሶ እንደገና ተፋትጎ ከነሱ ምንም እረፍት የለውም። እውነት እኔ ሁለት ወር ሂጅ ያየሁትና የኔና የነሱን እንደ የኔ ሰላም አለ ቁም ነገር ልጅም ወልደን አሁን አይታዘም ምግቡን ጠባማ አይኔ የኔ አመለካከቴ ምናልባት ትንሽ ከብድ ያለ ሆኖ ይሆናል። እናንተ ፀጉር ያላማረበት ዋው ቁም ነገር በጣም ነው ያማረው። እና ምን ልላችሁ ፈልጌ ነው፣ አትሸበሩ፣ ተረጋጉ። ምንም አይደለም ሰርቶ መኖር፣ ሰርቶ መለወጥ። አሁን ደግሞ ዓለም አንድ በሆነችበት ዓለም ላይ ምን ድሮኛ እንኳን ማለት ነው በሁለት ወር አንዴ እንትን ይቺ መስመሯ ተሰጣን ስልኳ ማለት ነው እሷን እየተቆራረጠች ሁለት ቃል ሳናወራ ጥሎ ይላል። ከዛ ደግሞ በፖስታ ቤት ደብዳቤ መጻፍ የሚችል ይጽፍና በደብዳቤ ነበር የሚደርሳቸው ማለት ነው ለቤተሰብ ሀሳባችን። አሁን ዓለም አንድ ሆና በየሰከንዱ እየተደዋወልን መገናኘት ምንችል፣ ቪዲዮ ማውራት ምንችል አንድ መንደር በሉት። ምንም ያጨናንቅ ነገር የለም በአሁኑ ጊዜ። እንዲሁም በአሁኑ ሰዓት የምትመጡ በጣም እድለኞች ናቸው። እና ምን ልላችሁ ፈልጌ ነው፣ አትረበሹ እንዴ፣ አትጨናነቁ። እንደዚህ አይነት እንዲሁም እንትን የሚል ሙዚቃ ኢሞሽናል የምትሆኑበትን አታዳምጡ። ከያኔው ለራሱ ብሎ ነው የሚከየነው፣ የትኛው ተቀባይ እንትን ይኖረዋል በሚል ማለት ነው። እውነትም ወይም አዝኖልንም ይሆናል እዚያ ውስጥ እንትን የሚላለን ይደፋ ማለት ነው። እኛ ሰርተን ብራችን ቆጥረን ሀገራችን እንገባለን ካወቅንበት። ይልቅ እሱን ከምትሉ እየሰራችሁ በዚህ በየቲክቶክ ለምትተዋወቁት ወንድ አትላኩለት። ጎበዙን እየሄዳችሁ አታሰድቡን እኛንም ማለት ነው። በእያንዳንዱ እንትን እየገባችሁ ቲክቶክ ላይ ገስት ላይ እየገባችሁ እንዲያርገው እንዲልክለት እያላችሁ አታሰድቡ። አረብ ሀገር የሚኖሩ ሴቶች እየተባልን ማለት ነው በአንዳንድ ክፎች እና ስም ተጠንቀቁ። ምን ይመስላችኋል ውዶች? ይኸውላችሁ ይህንን ንግግሬን ከወደዳችሁትና ላይክ አድርጓት። እሺ ላይክ አድርጋችሁ ደግሞ ምንም አይደለም አሳድጉ። እኔም ለማደግ እየጣርኩ ነው። ያው ሽበት እዚህ ሁኜ ነው ያወጣሁት አረብ ሀገር እንደምታዩ በልጅነት ወጥቼ ማለት ነው። እና አሳድጉኝ እስኪ ወይ እንደ ሊያሾ እንኳ ቡና ዘርግቼ እንዳላማ እዚህ ማደሜን ያለ ቡና ማፍላት አልችልም። እና እስኪ ጀባ በሉ አሳድጉኝ፣ አትለፉኝ። እሺ ውዶቼ በተረፈ ስላዳመጣችሁኝ በጣም ነው የማመሰግነው። በያላችሁበት ሰላማችሁ ይብዛ ውዶቼ። ደህና ሁኑልኝ እና አይዟችሁ፣ አትሸበሩ፣ ያልፋል ሁሉም። በችግር ያላችሁ በምን ስራ ፈታችሁ የምትኖሩ በየኢጃዛ ቤቱ ተረጋጉ፣ ሁሉ ያልፋል። እኛም ሁሉን አሳልፈን አንድ ቤት ተረጋግተን 16 ዓመት እዚች ቤት ነው ያልኩት። ለማንኛውም ቻው።